ምድራችን ላይ እስካሁን እሱን የሚተካ ትሬደር አልተገኘም። ማንም ሊሰብሮ አይደለም ሊጠጋው ያልቻለ የትሬዲንግ ሪከርድ ባለቤት፣ የትሬዲንግ አባት በመባል የሚታወቅ በአንድ ሰሞን ትርፋማ በሆኑት ትሬዶቹ ምክንያት በመንግስት ክስ የተመሰረተበት፣ ከድሃ ቤተሰብ ምቾት ሲያገኝ ምንም ተስፋ በሌለበት አድጎ ዎል ስትሪትን ጨምሮ መላውን ህዝብ ያስገረመ ሚሊዮነሩ ትሬደር። ሴሚናሮችን ባዘጋጀ ቁጥር በሺ የሚቆጠሩ ትሬደሮች የሚታደሙበት የብዙ ሰዎች ምርጫ የሆነው የአይሲቲ ኮንሰፕት መፈጠር ምክንያትና የማይክል ሜንቶር የሆነው ሌሪ ዊሊያምስ እንዴት ከዛ ድህነት አረንቋ ተላቆ ታሪክ ሊሰራ ቻለ? ማንም ሊሰብሮ ያልቻለውን ሪከርድ እንዴት ያዘ? እንዲሁም ክስ ሊመሰረትበት የቻለው ምን ቢያደርግ ነው? Larry Williams, I purchased everything that man put out when I was a younger guy. Whatever he did, I bought it. If he had an article that he did, wherever he did anything, I got it. He was like my Babe Ruth, He was like my Rocky Marciano, my Muhammad Ali. He was the person that I aspired to be like. I wanted to be like him.